መንዴይ ብሬክፋስት ስቶሪስ ቡናችሁን ያዙ። ባሳለፍነው ሳምንት ከፋይናንስ ከኢኮኖሚክስ እንዲሁም ደግሞ ከካፒታል ገበያ ጋር የተያያዙ አፕዴት ዜናዎችን ዲስከስ እናደርጋለን። ከካፒታል ማርኬት እንጀምር። ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ባሳለፍነው ሳምንት የ1 ቢሊዮን ብር የኢኩዊቲ ማርኬት ትራንዛክሽንን አድርጓል። በዚህም የኢኩዊቲ ማርኬት ትራንዛክሽን ላይ 333,000 የሚሆኑ ሼሮች ተሽጠዋል። በዋነኝነት ደግሞ በከፍተኛ ደረጃ የተሸጠው ሼር የአዋሽ ባንክ ሼር ነው። ኢትዮጵያ ካፒታል ገበያ ባለስልጣን ባለፈው ሳምንት ባዘጋጀው የኢንቨስተርስ ኤክስፖ ላይ አዲስ አፕሊኬሽንን ላውንች አድርጓል። ይህ አፕሊኬሽን ኢንቨስተሮች እንዴት ኢንቨስት ማድረግ እንደሚችሉ፣ የካፒታል ገበያው ምን እንደሆነ የሚማሩበት፣ ከዚህ በተጨማሪ ደግሞ የተለያዩ ኤዱኬሽናል እንዲሁም ደግሞ የተለያዩ ኢንፎርሜሽኖችን አክሰስ የሚያደርጉበት አፕሊኬሽን ነው ተብሏል። KME ሚነራልስ ሆልዲንግስ ዶላር ዶሚኔትድ የሆነ በብር ስንትል የሚደረግ ከወርቅ ጋር የተያያዘ ፕሪፈረንስ ሼርን ለተመረጡ የኢትዮጵያ የፋይናንስ ተቋማት ሊሸጥ ነው። ለዚህም ደግሞ እንደ አድቫይዘር የመረጠው CBE ካፒታል ኢንቨስትመንት ባንክ ነው። ወደ ባንኪንግ እና ዲጂታል ፋይናንስ ስናልፍ ዳሽን ባንክ እስካሁን ድረስ ወደ 20 ሚሊዮን ብር የሚሆን ገንዘብን በዲጂታል ሎን ፕላትፎርሞች ላይ ማበደሩን ተናግሯል። ይህም በቴሌ ብር በኩል ነው የተካሄደው። ከ3 ሚሊዮን በላይ የሚሆኑ ተበዳሪዎች እንዲሁም ደግሞ 13 ሚሊዮን በላይ የሚሆኑ የብድር ኮንትራቶችን በመላ እንደ ኪሴና መዳረሻ ባሉ የዲጂታል ፕላትፎርሞች በኩል ማበደሩን ተናግሯል። የኢትዮጵያ ብሔራዊ ባንክ ባሳለፍነው ሳምንት 23ኛውን የውጭ ምንዛሬ ጨረታ አካሂዶ $100 ሚሊዮን ለ8 የሚሆኑ ኮሜርሻል ባንኮች ሸጧል። በዚህም $1 በ158 ብር ሂሳብ ተሽጧል። ወደ ኢኮኖሚ ስንመጣ የአዲስ አበባ ከተማ አስተዳደር ለ2019 በጀት ዓመት በጀቱን 502.7 ቢሊዮን ብር አድርጎ በጅቷል። ይህም ካሳለፍነው ዓመት የ43% ጭማሪን ያሳያል። የፌዴራል ዋና ኦዲት መስሪያ ቤት ባለፉት ዓመታት በህገወጥ መንገድ እንዲሁም ደግሞ በተበላሸ የፋይናንስ አሰራር ምክንያት እንዲመለስ ከወሰነው 21.57 ቢሊዮን ብር ውስጥ እስካሁን ድረስ መመለስ የቻለው 6.61 ቢሊዮን ብር ብቻ ነው ብሏል። ይህም 36% ብቻ የሚሆነው ነው። ከዚህም እንግዲህ ከ14.97 ቢሊዮን ብር በላይ የሚሆነው አለመመለሱን ያመለክታል። በመጨረሻም ወደ ቢዝነስ እናልፋለን። ቶታል ኢነርጂስ በኢትዮጵያ የሚገኙ ነዳጅ ማደያዎችን ለኦላ ኢነርጂስ ሊሸጥ መስማማቱን ተገልጿል። ወደ 120 የሚጠጉ በኢትዮጵያ የሚገኙ ነዳጅ ማደያዎችን ለአፍሪካ አቀፍ የሆነ ነዳጅ አከፋፋይ ኦላ ኢነርጂስ ለመሸጥ መስማማቱን ገልጿል። ሙሉ የመንዴይ ብሬክፋስት ስቶሪስ ኒውስሌተርን ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በተጨማሪ ላይክ፣ ሼር፣ ፎሎ ማድረግ አይረሳ። ስቶክ ማርኬት፣ ገንዘብና ግንዛቤ